አንዲት ጁሊያና የምትባል ወጣት ሴት ለአንድ ቀን ብቻ ልታገባኝ ትችላለህ ስትለው ቢሊየነሩ ጀረሚ ዞረና ሲመለከታት በዊልቸር ወንበር ላይ የተቀመጠችና እንደ ነገሩ የለበሰች ልጅ መሆኗን አስተዋልና ሲገረም ጊዜ ማግባትና በአንድ ወንድ መወደድ ምን አይነት ስሜት እንዳለው ማወቅ ፈልጋለሁ። እናም ለአንድ ቀን ብቻ አለችው በድጋሜ። ነገሩን ሲያስብበት ቆየና አዎንታዊ ምላሽ ሲሰጣት በቦታው ያሉ ሰዎች በእጅጉ ተደነቁ። ከትውውቃቸው በኋላ ግን ጀረሚ አንድ ልነግርህ የምፈልገው ነገር አለ አለችው በሹክሹክታ። እሺ ብሎ ወደሷ ሲዞር በጥልቀት ተነፈሰችና ሙሉ ስሜ ጁሊያና ብቻ አይደለም፣ ስሜ ጁሊያና ጆንስ ነው፣ የአዳም ጆንስ ብቸኛ ልጅ ስትለው ጀረሚ አንድ ጊዜ አይኑን ጨፍኖ ከዚያም እንደገና ገልጦ ያያት ዝነኛው አዳም ጆንስ ብሎ ንግግሯን ደገመውና ቀጥሎ የተፈጠረው ነገር ግን ሁሉንም ሰው በእንባ ያራጨና ያስደነቀ ሆኖ አልፏል። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ጥቁር ቆዳዋ ከድካም የተነሳ የደበዘዘ አሮጌ ልብስ ያደረገችና ለቀናት ማበጠሪያቶ የማያውቅ የሚመስል ጸጉር ያላት ልጅ አንዴ የፍርሃት አንዴ የድፍረት ድብልቅ ስሜት ያላቸው አይኖቿን እያሳየችው ከሷ በቅርብ ርቀት ላይ ለሚገኘው ወጣት ለአንድ ቀን ብቻ ልታገባኝ ትችላለህ ስትለው ጀረሚ ዞረና ሲመለከታት አንዲት በዊልቸር ወንበር ላይ የተቀመጠች ወጣት ሴት ነበረች። ድምጿ እየተንቀጠቀጠ ንግግሯን ቀጥላ ማግባትና በአንድ ወንድ መወደድ ምን አይነት ስሜት እንዳለው ማወቅ ፈልጋለሁ ለአንድ ቀን ብቻ አለችው። ቦታው ላይ የነበሩና ጀረሚ ማን እንደሆነ በትክክል የሚያውቁ ጥቂት ሴቶች አፋቸውን ይዘው ቆሙ። ወጣቱ ቢሊየነር ዋና ስራ አስፈጻሚ በመጽሔት ሽፋን ላይ የማይጠፋ ሰዎች በሳሎናቸውና በቢሮዎች ውስጥ ስለሱ የሚያወሩለት ሰው በመሆኑ በዊልቸር ላይ ያለች ምስኪን የአካል ጉዳተኛ ልጅ የማይሆን ጥያቄ ያቀረበች ብለው አሰቡ። የጀረሚ ልብ እየተናወጠ ቀስ ብሎ ወደሷ ሲሄድ ሁሉም ትንፋሻቸውን ያዙ። ስሟን አያውቅም፣ ታሪኳን አያውቅም። የሚያውቀው አንድ ነገር አካል ጉዳተኝነቷን ብቻ ሲሆን ከፊት ለፊቷ ቆመና ጎንበስ ብሎ አይኖቹን ከሷ ጋር እኩል አድርጎ የሚንቀጠቀጡ እጆቿን በእርጋታ ያዘና አንቺ በፍጹም የተገፋሽ ሰው አይደለሽም። አንቺ ልዩ፣ ቆንጆ፣ ደፋር፣ ብዙ ወንዶች ከፈተናዎችሽ ባሻገር ለማየት ፈጽሞ ግድ ስለሌላቸው እንጂ የምትወደጂ ሴት ነሽ ሲላት ባለማመን ከንፈሮቿ ተከፈቱ። እምባ አይኖቿን ሞላው። በዙሪያቸው ያሉ ሰዎች ስልኮቻቸውን ወደ ላይ አንስተው መቅረስ ሲጀምሩ ይባስ ብሎ ጀረሚ ከኪሱ በአንድ ወቅት ለሌላ ሰው እንደሚጠቀምበት ያስብ የነበረውን ትንሽ የቬልቬት ቀለበት ሳጥን አወጣና ከፈተው። ስምሽ ማን ነው? በእርጋታ ጠየቃት። ጁሊያና አለችው በፍርሃት። ጁሊያና ስሟን እየደገመው ፈገግ አለ። ከዚያም ጁሊያና እኔን አግብተሽ ሚስቴ ትሆኛለሽ ለአንድ ቀን ብቻ ሳይሆን ቀሪውን የህይወትሽን ዘመን በሙሉ ሲላት ይበልጥ እንባ በጉንጮቿ ላይ ፈሰሰ። አዎ ሺህ ጊዜ አለች አይኗ እያበራ። ቀጥሎም ጀረሚ ቀለበቱን በእርጋታ በጣቷ ላይ ሲያጠልቀው የሚያዩት ሰዎች በአድናቆት አንዳንዶች በእንባ ሌሎች በማሽሟጠጥ አንሾካሾኩ። የጀረሚ ካምፓኒ የፋይናንስ ዳይሬክተሩ በስልክ እንደነገሩት የ$500 ሚሊዮን ፕሮጀክት በእጃቸው ካላስገቡ ድርጅቱ ከስሮ እንደሚዘጋና ባንኮቹ አስቀድመው እየተከታተሉት እንደሆነ ስለነገሩት ተጨንቆ ቢሮውን ለቆ በመውጣት ትንሽ ለመተንፈስ አስቦ ሲወጣ ነበር ጁሊያናን ያገኛት። ጀረሚ ኔ አብረን እንሂድ ብሎ በዝግታ ዊልቸሯን እየገፋ ሲጓዝ በሩቅ የነበሩ ወጣት ሴቶች አፋቸውን ከፍተው አንዳንዶቹ ቅናት እያደረባቸው፣ ሌሎቹ ግራ ተጋብተው፣ አንዳንዶቹ ደግሞ በጣም ደንግጠው ነበር። የት ነው የምንሄደው? አለች ጁሊያና። የጠየቅሽኝን ቀን ልሰጥሽ አላትና ፈገግ ብሎ ትንሽ እንደተጓዙ የውበት ሳሎን በር ላይ ደረሱና በሩ ሲከፈት መጀመሪያ ያዩት ጀረሚን የሚያውቁት ሰራተኞች በአግራሞት አይኖቻቸውን ከፍተው ቆሙ። እንደምን አለ ጌታዬ አለችው አንዷ። ጀረሚ በትህትና ፈገግ አለና እሷ እጮኛዬ ናት፣ ጁሊያና ትባላለች፣ እባክሽን ልክ እንደ ንግስት ተንከባከቢያት ሲል ጁሊያና እጇን ወደ ደረቷ ጭና አሁንም ይህ እውነት መሆኑን አላመነችም። እሺ ጌታዬ በሚገባ እናሳምራታለን አለችውና ወደ ውስጥ ገቡ። የውበት ሳሎን አገልግሎቱን ካገኘች በኋላ ጀረሚ አጠገቧ ወዳለው ቡቲክ አስገባትና ከሚያብረቀርቅ ቀሚሶች አማራትንና ምርጥ ጫማዎችን ገዝቶላት ስትታይ ጸጉሯ በንጹህ መልኩ ተንዘፋሎ ፊቷ የሚያበራ ሆኗል። ቀሚሷ በእግሮቿ ላይ ሲንዘራፋ በቡቲክ ውስጥ ያሉ ሰዎች ጭምር እሷን ለማየት ቆሙ። ከዝናብ በኋላ አበባ ሲከፈት የማየት ያህል ነበርና የምትመስለው ጀረሚ አይኖቹን ከፍቶ በአድናቆት እየተመለከታት በጣም አምሮብሻል ሲላት ፈገግ እያለች በመስታወት ፊት ሆና ራሷን ማመን አልቻለችም። አሁን ወደ ቤት መሄድ እንችላለን አደል ሲላት ልቧ በፍጥነት እየመታ በአዎንታ ራሷን ስትነቀንቅ ከዊልቸር ወንበሩ ላይ ቀስ ብሎ አነሳትና የመኪናው የኋላ ወንበር ላይ አስቀምጧት ዊልቸሩን አጣጥፎ ከኋላ አስገብቶት ጉዞ ሲጀምሩ እየሆነ ያለው ነገር እውነት
መሆኑን ለማረጋገጥ በጣቷ ላይ ያለውን ቀለበት መነካካት ቀጠለች። በመጨረሻም የሀብታሞች መንደር ውስጥ ዘልቀው ረጃጅም የእብነ በረድ ምሰሶች፣ ሰፊ የመስታወት መስኮቶችና ከፊት ለፊቱ የሚጨፍር ፏፏቴ ያለው ግዙፍ መኖሪያ ቤት ጋር መኪናው ቆመ። ጁሊያና በአግራሞት ይሄ ያንተ ቤት ነው? በሹክሹክታ ጠየቀችው። አዎ፣ ግን ከዛሬ ጀምሮ ያንቺም ነው። ሲገቡ በበሩ ላይ ያሉት የደህንነት ጠባቂዎች አጎንብሰው ሰላምታ እየሰጧቸው ጀረሚ በእቅፉ አድርጎ ደረጃውን ሲያሳልፋት የቤቱ ሰራተኞች በጸጥታ በመገረም ሲመለከቱ ጁሊያና እንደ ህልም ያህል ይሰማት ነበር። ለስላሳ ክሬም መጋረጃዎችና ደመና የሚመስል አልጋ ያለው ውብ የእንግዳ ማረፊያ ክፍል አሳያትና ማንኛውም የሚያስፈልግሽ ነገር ካለ ጠይቂ፣ እዚህ እንግዳ አይደለሽም ሲላት ዝም ብላ ተመለከተችውና አይኖቿ እያበሩ አመሰግናለሁ ጀረሚ፣ ዛሬ ያደረክልኝን ነገር መግለጽ አልችልም አለችው። ቀጥሎ ስልኩ ሲጠራ አየውና የደዋዩን ቁጥር ሲያውቅ ፊቱ እየተቀያየረ በአይኖቹ ውስጥ ያለው ብርሃን እየደበዘዘ መጥቶ ፈገግታው ቀስ በቀስ ጠፋና ይቅርታ መለሳለሁ ብሏት ወደ ኮሪደር ወጣ። ጁሊያና ልቧ ፈራ እያለ በአይኗ ተከተለችው። ዝቅ ባለ ድምፅ ነገ ኩባንያውን ልናጣ እንችላለን ስትል ምን ማለት ነው ሲል ሰምታ በጣቶቿ አልጋውን እየነካካች ኩባንያውን ልናጣ ነው ብላ የሆነ ነገር እንዳለ ገምታ በጸጥታ ተቀመጠች። እያንዳንዱን ቃል መስማት ባትችልም ግን የነገው ጨረታ $500 ሚሊዮን፣ ኩባንያው ሊፈርስ ይችላልና የምትችለውን ሁሉ አድርግ የሚሉትን ነገሮች ሰምታለች። ጀረሚ በመጨረሻ ወደ ክፍሉ ሲመለስ አንድ ሰው በራሱ ደምና ላብ የገነባውን ነገር ሊያጣ እንደሆነ ሲሰማው፣ የሚታየውን ፍርሃት እያየችበት እንደሆነ ሲሰማው ራሱን ለማረጋጋት ሲሞክር ቀስ ብላ የተጨነክ ትመስላለህ ስትለው ሊስቅ እየሞከረ ያንን እንድትሰሚው አልፈለግኩም ነበር ሲላት ተጠጋችውና ግድ የለም ከፈለክ ልትነግረኝ ትችላለህ ስትለው ጀረሚ በረጅሙ ተነፈሰና ወንበር ላይ ተቀመጠ። ጁሊያና ጊዜ ሰጥታ በጸጥታ ጠበቀችው። የኔ ኩባንያ ነው፣ በቻልነው እየታገልን ቆይተናል። ግን ነገ ትልቁን ፕሮጀክት የ$500 ሚሊዮን ስምምነት በእጃችን ካላስገባን ሁሉም ነገር ሊበላሽ ይችላል አላትና ወለሉን ተመለከተ። $500 ሚሊዮን በጣም ብዙ ገንዘብ ነው አለች። በጣም ጠንክረን ስንታገል ነበር። በአዲስ ቅርንጫፎች አዳዲስ ስርዓቶች ላይ ኢንቨስት አድርጌያለሁ። ነገር ግን እዳቸው እስካሁን አልተከፈለም። ባንኮቹ አስቀድመው እየተመለከቱ ስለሆነ ነገ ብንወድቅ ሁሉንም ነገር እናጣለን አላት። ጁሊያና በሐዘን አንገቷን ደፋች። እሱ ንግግሩን ቀጥሎ ግን ምንም ይሁን ምን የሆነ ነገር እንድታውቂ ይፈልጋለሁ። ለአንቺ መልካም ነገር ሁሉ ይገባሻል። ነገ ሁሉንም ነገር ባጣው እንኳን አንቺን ስላገኘው ሁልጊዜ አመስጋኝ ነኝ ሲላት ይበልጥ አዘነችለትና ልቧ ጠነከረ። እንዴት እንዲህ ሊሰማ ቻለ ስትል ጠየቀችው። ለአንድ ቀን ብቻ ባውቅሽም ደግነት ምን እንደሆነ አስታወስሽኝ፣ እንደገና እንድተነፍስ ረድተሽኛል ሲላት እንባ በዓይኖቿ እየሞላ ከማንም በላይና ከህልሟም በላይ ፍቅር የሰጣትን ሰው እያጽናናች ጀረሚ ነገ አትሸነፍም ስትል በሹክሹክታ ተናገረች። በቀስታ ፈገግ ብሎ ይህ እውነት ቢሆን እመኛለሁ አላት። መልስ መስጠት አልቻለችም። ምክንያቱም በህይወቷ ሙሉ ሚስጥር አድርጋ የጠበቀችውን እሱ ያላወቀውን ነገር ስለምታውቅ ነበር። አዎ ጁሊያና ጆንሰን ድሃ አልነበረችም። ጁሊያና ጆንስ ተራ ሰው አልነበረችም። ጁሊያና ጆንስ በአፍሪካ ውስጥ ካሉት ሀብታም ግለሰቦች አንዱ የሆነው የአዳም ጆንስ ብቸኛ ልጅ ስትሆን በአንድ ቀን ውስጥ የጀረሚን መጠን ያላቸውን 3 ኩባንያዎች ለመግዛት የሚያስችል ኃይል ያለው ግለሰብ ሴት ልጅ ነች። ጁሊያና የአባቷን ሀብት እንደ መታያ አድርጋ ተጠቅማ የማታውቅና ከልጅነቷ ጀምሮ አባቷ ትሁት፣ ሰው አክባሪና ከሀብት በላይ የሆነውን ዓለም እንድትረዳ አድርጎ አሳድጓት ስለነበር በቀላሉ መልበስን መርጣለች። በጸጥታ መኖርን ትመርጣለች። ታይታ ላለመፍጠር ጥራለች። ደካማ ስለነበረች ሳይሆን ገንዘቧን ሳያይ በባዶ እሷነቷ ብቻ ተቀብሎ ሊወዳት የሚችል እውነተኛ ሰው ማግኘት ስለፈለገች ነበር። ዛሬ ያንን ቀን አገኘችው። በአደባባይ ተንበርክኮ ውብ ብሎ ለመጥራት ፈቃደኛ የሆነ ለዚያውም ቢሊየነር ወጣት እንባዋን የሚያብስና እንደ ንጉሳዊ ቤተሰብ የሚያደርጋት ወንድ አግኝታለች። ከአካል ጉዳቷ ይልቅ ጥንካሬዋን ያየ ሰው ከጎኗ ሆኖ ለዓለም የፈጠረችውን ፈተና ቢያልፍም አሁን ግን እሱም እርዳታ ያስፈልገዋልና እውነተኛ እርዳታ መስጠት የምትችለው ደግሞ እሷ ብቻ ነበረች። ጀረሚ ወደ ማረፊያዋ ክፍል ወሰዳትና መልካም ምሽት ብሎ ሲሰናበታት ጁሊያና የእግር ዱካው እስኪጠፋ ድረስ ጠበቀችና በሩን በጸጥታ ዘግታ ስልክ ደወለች። 2 ጊዜ ብቻ ጮኸና ተነስቶ ልጄ እንዴት ነሽ የሚለውን የሞቀ አባቷን ድምጽ ስትሰማ እንባዋ እየወረደ አባዬ ስትል ለምን ታለቅሻለሽ ልጄ? ችግር አለ ንገሪኝ አሉ አባቷ በጭንቀት። አይ አባዬ ደህና ነኝ። አሁን እርዳታን ብቻ ነው የምፈልገው። እሺ ንገሪኝ፣ እያዳመጥኩ ነው። ትንፋሽ ወሰደችና የተነጋገርነውን ዘዴ ታውቃለህ አይደል? እኔ የሚወደኝን ወንድ ማግኘት የምችልበት ብቸኛው መንገድ ነው። አዎ በለስላሳ ድምጽ መለሱላት። ዛሬ ተሳክቷል አባዬ፣ አገኘሁት ብላ አይኖቿን ጨፈነች። ለተወሰነ ጊዜ ዝምታ ሰፈንና እርግጠኛ ነሽ ልጄ
ጠየቋት። አዎ፣ ስለ ዊልቸር ጉዳይ ግድ አልነበረውም። አባቴ ማን እንደሆነ አልጠየቀም። ስሜን እስክነግረው ድረስ እንኳን አልጠበቀም። እኔን ብቻ ነው ያየኝ ስትል አባት ቀስ ብለው ተነፈሱና ፈጣሪ ይመስገን አሉ። ግን አባዬ አንድ ድርጅት ነበረውና እሱ አደጋ ላይ ነው። ነገ ሁሉንም ነገር ሊያጣ ይችላል። ድምጿ እየተንቀጠቀጠ ተናገረች። የኩባንያው ስም ማን ነው? አባት ጠየቁ። የጀረሚን ካምፓኒ ስትነግራቸው አዳም ጆንስ ዝነኛው የምዕራብ አፍሪካ አንደኛው ቱጃር ትንሽ ዝም አሉና ልጄ በደንብ ተኝተሽ ደሪ፣ ነገ ጠዋት ያንን ልሱ ያሸንፋል ብለው ቃል ሲገቡላት በእንባ አመሰግናለሁ አባዬ ስትላቸው በመጨረሻም ላንቺ የሚገባ ሰው አገኘሽ፣ በቃ ነገ ለሱ እንታገላለን አሏትና ስልኩን ሲዘጉ ጁሊያና በተሽከርካሪ ወንበሯ ውስጥ ሆና ጀረሚ በጣቷ ላይ ያጠለቀላትን ቀለበት ደጋግማ እያየች ግን እኔ እንዳታለልኩት ቢያስብስ፣ እኔን መውደዱን ቢያቆምስ ብላ በፍርሃት ለራሷ በሹክሹክታ ተናገረች። ትንሽ ቆይቶ ጀረሚ ክፍሏን አንኳኳና ትንሽ ጊዜ ላናግርሽ እፈልጋለሁ ጁሊያና ሲላት ደንገጥ ጣለችና ስትከፍተው ጀረሚ በቁጣ ሳይሆን ከዝምታ ህመም የተነሳ አይኖቹ ቀይ ሆነው ያየችው ሲሆን እስካሁን መተኛት አልቻልኩም፣ ትንሽ እናውራ ብዬ ነው ብሏት መልስ ከመስጠቷ በፊት ወደ ክፍሉ ሲገባ የጁሊያና ልብ ተናወጠ። ትከሻው ከበፊቱ የበለጠ ከባድ ሲመስል ፈገግም አላለም። ጁሊያና፣ ለሰራተኞችም ለቅርብ ጓደኞችም ጭምር ለማንም ሰው ያልነገርኩት አንድ ነገር አለ አላት በለስላሳ ድምፅ። እጆቿ የዊልቸር ወንበሯን ጠርዝ አጥብቀው እየያዙ ምንድን ነው? ቀስ ብላ ጠየቀችው። ወደ መስኮቱ ሲሄድ ጥልቅ የሆነ ህመም እንዳለው ያሳውቃል። ሁልጊዜ ሁሉም ሰው የሚስለኝ አይነት ጠንካራ ቢሊየነር አልነበርኩም። ከዚህ ሁሉ በፊት ሁሉንም ነገር ያጣሁ ልጅ ነበርኩ። የ14 ዓመት ልጅ ሳለሁ የአባቴ ንግድ ፈራረሰ። ቤቱን፣ መኪኖቹን፣ ሁሉንም ነገር አጣ። አንድ ምሽት በመመገቢያ ጠረጴዛው ላይ ተቀምጦ እኔንና ታናሽ እህቴን ተመለከተና እንዳሳዘነን ነገረን ብሎ ንግግሩን ሲገታ ጁሊያና እጆቹ በትንሹ ሲንቀጠቀጡ አየች። ከዚያም በማግስቱ ጠዋት አልነቃም፣ በልብ ህመም ሞተ ሲላት ጁሊያና ደረቷን ይዛ በጸጥታ አዳመጠች። ከዚያም እናቴ ብቻዋን እኛን ለማሳደግ ስትታገላየሁ የትምህርት ቤት ክፍያዬን ለመክፈል በመንገድ ዳር ምግብ ስትሸጥ ተመለከትኳት። ስትታመም ጀረሚ ድሃ ሆና አትሙት፣ የምትችለውን ሁሉ ታገል ትለኛለች ሲል ጁሊያና እንባዋ ወረደ። ስለዚህ በተቻለኝ መጠን ታግያለሁ። በዩኒቨርሲቲ ውስጥ 3 ስራዎችን ሰርቻለሁ። ኩባንያዬን ከምንም ነገር ተነስቼ ነው የገነባሁት። ለ2 ዓመታት በብቸኝነት በቢሮዬ ውስጥ እያደርኩ ሰራሁ። ኩባንያው በመጨረሻም ሲያድግ ሁሉንም ነገር ወዳጣሁት አይነት ልጅ በፍጹም እንደማልመለስ ለራሴ ቃል ገባሁ። ነገር ግን ነገ ያ ፕሮጀክት ካልተሳካ የታገልኩት ነገር ሁሉ ሊጠፋ ይችላል አለና ወደ እሷ ዞረ። ጁሊያና ድምጿን ለስለስ አድርጋ ነገ አትሸነፍም ብላ ፈገግ ስትል ይህንን ደጋግመሽ ትያለሽ፣ እንዴት እርግጠኛ ሆንሽ? ጁሊያና ለመናገር አመነታችና እኔን ለፍቅር ስትጋብዘኝ ደፋር ነህ፣ ደፋር ሰው ደግሞ አይሸነፍም ትለው ድፍረት ሳይሆን በሰዓቱ ልቧን የማትደብቅ ሴት አየሁ። ሕይወት መንፈሷን ሊያደፈርስ ቢሞክርም እንኳን መወደድ የምትፈልግ ሴት አየሁ። እንዲህ ያለውን ነገር ከምንም በላይ ያደንቅ ነበር ሲላት ጁሊያና በፍጥነት አይኖቿን ጨፈነች። ምክንያቱም ማንም እንደዚህ በጥልቀት አይቷት አያውቅም። ነገ ከተቀበሉኝ ከዚህ ሁሉ እብደት በኋላ የእውነት ሚስቴ እንድትሆኝ ይፈልጋለሁ ሲላት ልቧ እንደቆመ ያህል እየተሰማት ለመናገር አፏን ብትከፍትም ቃላቶች አልወጡም። ስሜቷ በጣም ተጨናንቆ ደስታ፣ አለማመን፣ ፍርሃት፣ ተስፋ ሁሉም ተቀላቅለውባት በስተመጨረሻ እውነታውን ነገ ጠዋት ልትነግረው ወሰነች። በማግስቱ ጠዋት የረጋ ማንኳኳት ቀሰቀሳትና ጁሊያና ነቅተሻል? የጀረሚ ድምፅ ከበሩ ወጣ። በፍጥነት ተነስታ ተቀመጠችና አይኖቿን ጠራርጋ ጸጉሯን አስተካከለችና እሺ እየተነሳው ነው አለች በለስላሳ ድምፅ። ከዚያም ሁሉንም ነገር የምትገልጥበት ቀን ዛሬ እንደሆነ እያሰበች ቁርስ ከበላች በኋላ ጀረሚ በቀስታ ወደ መኪናው ወሰዳትና ዊልቸሯንም አስገብቶ ጎን ለጎን በኋለኛው ወንበር ላይ ተቀምጠው መኪናው ወደ ጨረታ ቦታው መንቀሳቀስ ጀመረ። በሹክሹክታ ጀረሚ አንድ ልነግርህ የምፈልገው ነገር አለ ስትለው እሺ ብሎ ወደ እሷ ዞረ። በጥልቀት ተነፈሰችና ሙሉ ስሜ ጁሊያና ብቻ አይደለም፣ ስሜ ጁሊያና ጆንስ ነው፣ የአዳም ጆንስ ብቸኛ ልጅ ስትለው ጀረሚ አንድ ጊዜ አይኑን ጨፍኖ ከዚያም እንደገና ገልጦ እያያት አዳም ጆንስ ብሎ ንግግሯን ደገመውና አዳም ጆንስ ቢሊየነሩ ታዋቂው ባለሀብት ሲላት አዎ አለችው በለስላሳ ድምፅ። መንፈስን ያየ ያህል እየተሰማው ትኩር ብሎ ያያት ጀመር። እሷ ግን ንግግሯን ቀጥላም ትናንት ማታ ስለ ኩባንያ ነገርኩት፣ የዛሬው ጉዳይንም አወራሁት፣ ሁሉንም ነገር እንደሚያስተካክለው ቃል ገብቶልኛል ስትለው ጀረሚ አፉን በአንድ እጁ ሸፍኖ አይኖቹ በቅጽበት በእንባ ተሞሉ። በድንጋጤ ባለማመን
ጥልቀት በሆነ እይታ መመልከቱን ቀጠለና ጁሊያና ግን ማነሽ አላት በሚንቀጠቀጥ ድምፅ። ጉዟቸውን ቀጥለውም መኪናው ውስጥ ጸጥታ ሰፍኖ ጁሊያና ጣቶቿን በፍርሃት ስታዞር ጀረሚ ግራ በመጋባት ውስጥ ሆኖ ለረጅም ጊዜ በመስኮቱ አሻግሮ እየተመለከተ ዝም ብሎ በጥልቀት ሲያስብ ቆየና በመጨረሻም ታዲያ አባትሽ ውሉን አስጠብቆታል ሲላት አዎ በሹክሹክታ መለሰችለት። እና በዚህ ሁኔታሽ እንዴት እንደሚይዝሽ ለማየት ስለፈለግሽ ነው ያልነገርሽኝ ሲል ጠየቃት። ራሷን እየነቀነቀች ለዘላለም ለመደበቅ አላሰብኩም ነበር። እኔ መጀመሪያ ከነችግሬ ንጹህ ውዴታን የሚሰጠኝ ሰው እንዲኖረኝ ፈልጌ ነበር ስትለው እና እኔ ባንቺነትሽ ብቻ እንደወደድኩሽ ታስቢያለሽ ወይስ ሀብታም እንደሆንሽ አስቤ ጠየቃት። አይኖቿን ጨፈነች። አይ በፍጹም ማን እንደሆንሽ ሳላውቅ ሐሳብ አቀረብኩልሽ። ልብሽን አየሁት እና የወደድኩት እሱን ነው ሲላት እንባዎች በጉንጮቿ ላይ እንደገና ሲፈስ በአውራ ጣቱ በቀስታ እየጠራረገላት አታልቅሺ፣ ዛሬ ጠንከር ብለን ጉዳያችንን እንጨርስ አላት። ሾፌሩ ጌታዬ የጨረታ ማዕከሉ ደርሰናል ሲልና ለመውረድ ሲዘጋጁ ፎቶግራፍ አንሺዎችና ጋዜጠኞች ብልጭ ድርግም የሚሉ ካሜራዎችን ይዘው ከህንፃው ውጭ ይጠብቁ ነበር። እንደወረዱም ማይክሮፎኖች የደገኑ ጋዜጠኞች ሚስተር አንደርሰን ዛሬ ስለ ፕሮጀክቱ ምን ያህል እርግጠኛ ኖት? ኩባንያው አደጋ ውስጥ ነው? ከእርሶ ጋር ያለችው ሴት ማን ናት? የሚሉ ጥያቄዎችን ቢያከታትሉበትም ዝም ብሎ የጁሊያናን እጅ ጨመቀና ውስጥ ምንም ቢፈጠር እንዳትፈሪ ከጎንሽ ነኝ ብሏት ዊልቸሩን እየገፋ ወደ ውስጥ ሲዘልቁ የተመለከቱ ሰዎች ትላንት ያገኛት ሴት ናት፣ አካል ጉዳተኛዋን ይዟት መጣ፣ ይህ ምን አይነት ፍቅር ነው ሲሉ አንሾካሾኩ። ጁሊያና በመቶዎች የሚቆጠሩ አይኖችን እየተመለከተች አብረው ወደ ትልቁ የመስታወት አዳራሽ ውስጥ ሲገቡ እይታዎች ሁሉ እነሱ ላይ ሆነ። ነገር ግን የአንድ ሰው አይኖች ከሌሎች ሰዎች በበለጠ ተከፈቱ። ጥቁር ካፖርት የለበሱ ረጅም ጺምና ስለታም አይኖች ያሏቸው ሰውዬ ወደ አዳራሹ መሃል ሲገቡ ጁሊያና በረጅሙ ስትተነፍስ ጀረሚ ቀዘቀዘ። ሰዎች በሹክሹክታ ያማን ነው ሊሆን አይችልም፣ አዳም ጆንስ ለጨረታው እዚህ ለምን ተገኘ ሲሉ ተናገሩ። አዳም ጆንስ በቀጥታ ወደ እነ ጁሊያና ሲያመራ ሰዎች መንገድ ከፈቱለት። የጀረሚ ትንፋሽ ሲንቀጠቀጥ ጁሊያና በተመሳሳይ ጊዜ በፍርሃትና በእፎይታ ትታይ ነበር። ከዚያም አዳም ጆንስ ከፊት ለፊታቸው ቆሙና ጀረሚን፣ ከዚያም ሴት ልጁን፣ ከዚያም እንደገና ወደ ጀረሚ አፈራርቆ ሲመለከቱ ክፍሉ ጸጥ አለና በመጨረሻም ጀረሚ አንደርሰን ሕይወት ሊለወጥ ነው በማለት ተናገሩ። የጀረሚ አይኖች ሲከፈቱ መላው አዳራሽ የሚሆነውን ሲጠብቅ በአፍሪካ ውስጥ እጅግ ባለጸጎችና በጣም የተፈሩ የንግድ ሰዎች አንዱ የሆነው አዳም ጆንስ ከጀረሚ አንደርሰን ጋር ፊት ለፊቱ ቆሙ። ጀረሚ ዛሬ ከምታስበው በላይ ከፍ ትላለህ ብለው ሲደግሙለት ጌታዬ አልገባኝም አለ። አዳም ጠንካራ እጁን በትከሻው ላይ ያደረጉና ማንም ባልጠበቀው መልኩ ትላንትና ልጄን አዳንካት፣ በገንዘብ አይደለም፣ በዝናም አይደለም፣ በተስፋ ቃልም ሳይሆን በንጹህ ፍቅር አዳንካት ሲሉ የሰዎች ማጉረምረም አዳራሹን ሞሉት። ንግግራቸውን ቀጥለውም ዓለም ችላ ያላትን ሴት ማን እንደሆነች ሳታውቅ በአደባባይ ተንበርክከ ፍቅርን ገለጽክላት፣ እኔ ራሴ ላገኘ ጓጉቼ ነበር ሲሉት ጀረሚ በጣም ተጨንቆ ትንፋሹን ውጦ ያዳምጥ ነበር። ከዚያም አዳም ጆንስ ወደ ክፍሉ ዞሩና ድምፃቸውን ከፍ አድርገው የዛሬው ጨረታ $500 ሚሊዮን የሚያወጣ ፕሮጀክት ነው። ከመጀመራችን በፊት ግን ተሳታፊዎች አንድ ነገር እንድታውቁ ፈልጋለሁ። ታማኝነት በእጅጉ አስፈላጊ ነው። ልጄ ስለ ጀረሚ ሁሉንም ነገር፣ ትግሎችን፣ ታማኝነትን፣ ኩባንያን የማጣት ፍርሃትን ነገረችኝ። ጥሩ ሰው በመሆኑ እንዳይወድቅ ለመነችኝ ሲሉ ጀረሚ በሹክሹክታ ጌታዬ አዳም፣ እኔ ግን በፍጹም ይህንን አልፈለግኩም ነበር ሲል ተናገረ። አውቃለሁ፣ ለዚህም ነው እዚህ የመጣሁት። ዛሬ የሚሳተፉትን እያንዳንዱን ኩባንያ በግሌ ገምግሜያለሁ እና የአንድ ኩባንያ ባለቤት ብቻ በስልጣን በሀብት ሳይሆን በቅንነት ጎልቶ ታየኝ ሲሉ በጸጥታ እያንዳንዱ አይን ወደ ጀረሚ ዞረ። እናም ፕሮጀክቱ ጀረሚ ወደሚመራው ወደ አንደርሰን ግሎባል ይሄዳል ሲሉ አዳም ንግግራቸውን እንደመደሙ። ይህኔ ክፍሉ ተንጫጫ። ምን የማይቻል ነው? ለምንድን ነው እንዲህ የሚሆነው? እሱ በጣም ትንሽ ነው። አይ በልጁ ምክንያት ነው በማለት የተለያዩ ንግግሮች ከያቅጣጫው ተሰሙ። በዚህ ጊዜ አዳም እጃቸውን ሲያነሱ ክፍሉም እንደገና ጸጥ አለ። ይህ ስምምነት ብቻ ኩባንያህን ያድናል እና ከዚህ በፊት ታይቶ የማይታወቅ ደረጃ ላይ ያስገባሃል ሲሉት የጀረሚ አይኖች በድንገት በእንባ ተሞሉና ጌታዬ ምን ማለት እንዳለብኝ አላውቅም ሲል ምንም ማለት አይጠበቅብህም፣ አንተ ልጅን በደንብ ተንከባከባት፣ የምጠይቅ ይህን ብቻ ነው አዳም መለሱ። ጁሊያና እንባዋ በጉንጮቿ ላይ ሲወርድ አፏን ሸፈነች። ጀረሚ ወደ እሷ በደንብ ቀረበና በዊልቸሩ አጠገብ ተንበርክኮ በአዳራሹ መሃል በንግድ ባለስልጣናት በካሜራዎችና በወደፊት አማቱ ፊት
የጁሊያናን እጆች እየያዘ በሹክሹክታ እኔ ከቢሊየነር ሴት ልጅ ጋር ፍቅር አልያዘኝም፣ ይልቅስ ከአንቺነትሽ ጋር እንጂ ሲላት እኔም በጣም አፈቅርሃለሁ፣ እኔም ዓለም እያየ ሲያልፈኝ የቀረበኝን ሰው ወድጄዋለሁ ብላ በእርጋታ አለቀሰች። ጀረሚ ቀስ ብሎ በእቅፉ ውስጥ አስገባት። አዳራሹም በካሜራዎች ብልጭታ ፈነዳ። አንዳንዶቹ አጨበጨቡ፣ አንዳንዶች አለቀሱ፣ አንዳንዶች በድንጋጤ ደርቀው ቆሙ። የአዳም ፊታቸው እየተለዋወጠ ከዓመታት በኋላ ለመጀመሪያ ጊዜ ሴት ልጁ ሙሉ ሆና ታየቻቸው። የመጨረሻዎቹን ሰነዶች ከተፈራረሙ በኋላ ጀረሚ ከጁሊያና ጋር ወደ ኮሪደሩ ሲወጣ ሰራተኞቹ ወደሱ ሮጡ። አቅፈው እንኳን ደስ አላችሁ አሏቸው። ቀጥሎም ጋዜጠኞች ጥያቄዎችን ያቀረቡለት ሲሆን አዎ ጁሊያና የአዳም ጆንስ ልጅ ነች፣ ግን ያንን ፍቅር ጥያቄ ሳቀርብ ይህንን አላውቅም ነበር። ፍቅሬን አቀረብኩላት ምክንያቱም ልቤን ስለነካችሁ። ውሉ በረከት ነው፣ እሷ ግን እውነተኛ ስጦታዬ ነች። ከስምምነቱና ከእሷ መካከል ምረጥ ብባል እንኳን ሁልጊዜም እሷን እመርጣለሁ ሲል ተናገረ። ምሽት ላይ በመናፈሻው ላይ ተቀምጠው ጀረሚ ጁሊያና አሁን ሚስቴ ትሆኛለሽ፣ ለአንድ ቀን አይደለም፣ ለአንድ አብረን ልንገነባው ላሰብነው የዘላለም ሕይወት እንጂ ሲላት ትንሽ ሳቀችና አዎ ጀረሚ፣ አዎ ለዘላለም ስትለው ግንባሯን በቀስታ ሳማት። ከሳምንታት በኋላ ሞቅ ባለና አስደናቂ የሰርግ ስነ ስርዓት ጁሊያናና ጀረሚ ሲጣመሩ ጁሊያና የተዘናፈለ ቀላል ነጭ ቀሚስ ለብሳና ተውባ፣ ጀረሚም አምሮና ዘንጦ ከአባታቸው አዳም ጆንስ ጎን ሆነው ዓለማቸውን ማጣጣም ጀመሩ። ጀረሚ ቀለበቱን በጁሊያና ጣት ላይ ሲያጠልቅ አዳራሹ በጭብጨባና እልልታ ሲደምቅ ጁሊያና በዝግታ አለቀሰች። ጀረሚ እንባዋን እየጠራረገ ፈገግ አለ። ለዘላለም አብረን እንሆናለን አላት። ሕዝቡ አጨበጨበ። ትዳራቸው ተረት አልነበረም፣ ፍጹምና እውነተኛ ሲሆን ፍቅርንና ትህትናን ያገኘ ቢሊየነርና በልቧ ውስጥ ጥንካሬን ያገኘች የአካል ጉዳተኛ ሴት ጥምረት ነበር። እናም እነዚህ ሁለት ብቸኛ ግለሰቦች ባልተጠበቀ መንገድ እርስ በርስ ተገናኝተው አብረው በሳቅ በድፍረት በአጋርነትና በሰላም የተሞላ ሕይወት ገነቡ። እንደ ሁልጊዜውም ሁሉ በዚህ አስገራሚና አሳዛኝ ታሪክ ላይ የተሰማችሁን ሐሳብና አስተያየት አካፍሉን። እኛ እዚህ ላይ አበቃን። ቸር ቆዩልን።